እንግዲህ ተመልካቾች ጊዜ በፍጹም ለማንም አያዳላም። ሮቦት መስሎ የሚታየውን የአሸናፊነት ተምሳሌት የሆነውንና በታሪክ ብዙ ግብ ያስቆጠረውን ያንን ታላቅ ሰው እንኳን ሳይቀር በቴክሳሱ በኢቲ ስታዲየም ምሽት አንበርክኮታል። ትላንት ምሽት ወይም ደግሞ ከስፔን ጋር በነበረው ጨዋታ እግር ኳስ የአንድ ታላቅና ታሪካዊ ምዕራፍ ማብቂያን በይፋ አስተናግዳለች። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ የመጨረሻውን የዓለም ዋንጫ ጨዋታ አድርጎ በእንባ ተሰናብቷል። የዓለም ዋንጫን ወርቅ የመንካት የእድሜ ልክ ህልሙን በስፔን ከተሸነፈ በኋላ ለዘላለም ከሽፏል። ያንን መናገር ይቻላል። ምክንያቱም ክርስቲያኖ ሮናልዶ የመጨረሻው የዓለም ዋንጫ እንደሆነ ስለተናገረ ማለት ነው። ነገር ግን ይህ ሽንፈት የሮናልዶን ታላቅነት በፍጹም አይሸፍነውም። ከስፔን ከተሸነፉበት ጨዋታ በኋላ የክርስቲያኖ ሮናልዶን ደጋፊዎች ብቻ ሳይሆን የእግር ኳስ ቤተሰቡን ሁሉ ስሜታዊ ያደረገ ነበረ። በተለይም ታዋቂው ስትሪመር አይሾ ስፒድን ጨምሮ በስቴዲየሙ ስቅስቅ ብሎ ሲያለቅስ አዝኖም ተመልክተነው ነበር። በርካቶች ታዋቂ ሰዎች ሲያርሰበንን የሚወዱ የሚደግፉ ወዳጅ ሆኑ ሁሉ ተሰብረው በስቴዲየም ውስጥ የተመለከትናቸውም ነበሩ። ከዛ ባለፈም በተለያዩ የሶሻል ሚዲያዎች ላይ የኤክስ ገጽ ላይ እንደዚሁም የፌስቡክ ቲክታክን ጨምሮ በርካቶች ሀሳባቸውን በጽሁፍ እንደዚሁም ደግሞ በምስልም እየወጡ ሲናገሩ ነበረ። በእርግጥ በእንባ የታጀቡ ሁላ የሲያርሰበን ወዳጆችን ስንመለከት ነበረ። ብዙዎች ስሜታቸውን ከመግለጽ ውጭ ግን ዝርዝር ነገር ያሉት አልነበረም። ምክንያቱም ሁሉንም የእግር ኳስ ቤተሰብ ስሜታዊ ያደረገ ነበረ። ሲያርሰበን ከስኬቱ ላይ ይሄ ዓለም ዋንጫ አለማግኘቱ ከስኬቱ ላይ የሚቀንሰው ነገር ወይም ታላቅነቱን የሚያሳጣው ነገር ሆኖ አይደለም። ነገር ግን ካሉት ዋንጫዎች ትልልቅ ዋንጫዎች ስኬቶች ውስጥ ግን ይሄ ዓለም ዋንጫ ቢጨመር ወዳጆቹ ስለሚፈልጉ ነው እንጂ ሌላ የሚቀንሰው ነገር ግን ኖሮ አይደለም። ዛሬ እነማን ምን አሉ ብለን እንመለከታለን። ጨዋታው ካለቀ በኋላ ክርስቲያኖ ሮናልዶ የተናገረው ነገር ነበረ። በእርግጥ ምን ያክል የእውነተኛ አሸናፊነቱን ወይም ደግሞ ስለንቦናውን የሚያሳይ እንደነበረ መናገር ይቻላል። እንግዲህ ያለ ጥርጥር ቀድሞውንም የተናገረው ነበር የዓለም ዋንጫ የመጨረሻው እንደሚሆን ማለት ነው። ግን በማግስቱ ስነቃም ንጹህ ህሊናን ይዤ ነው የምነሳው። ምንም አይነት የመከፋት ስሜት አይኖረኝም፣ ምክንያቱም ለሀገሬ ሁሉን ነገሬን ሰጥቻለሁ የሚሉ ሀሳቦችን ሲያርሰበን ተናግሯል። ከሱ በፊት ምንም አይነት የትልቅ ውድድር የዋንጫ ታሪክ አልነበራትም ፖርቹጋል። ዩሮ 2016ን ጨምሮ 3 ዋንጫዎችን ሲያርሰበን አምጥቷል ለፖርቹጋል። በተለይም በተጋጋሚ የዩሮ ዋንጫ ልክ ለሱ እንዳለም ዋንጫ እንደሆነ የተናገረባቸውን ብዙ ጊዜያቶችን ማንሳት እንችላለን። ትላንትና ማዘኑ አልተሸሸገም። ምክንያቱም ከዩሮ ከሌሎች ዋንጫዎችን በተጨማሪ ለአገሩ ለፖርቹጋል ከራሱ ስኬት ባለፈም የዓለም ዋንጫውን ማሳካት ይፈልግ ነበር። ያም ስላልሆነ ስሜቱ ተነክቶ በሜዳ ላይ ተመልክተናል። ዓለም በሱ ስሜት መነካትም ዓለም አብሮ አዝኗል። የእግር ኳስ ወዳጅ የሆነ ሁሉ አብሮ አዝኗል ማለት ነው። በርካቶች ብዙ ነገር ብለዋል። የቀድሞ የቡድን አጋሮቹ ከማንቸስተር ዩናይትድ እስከ ሪያል ማድሪድ ድረስ አብሮ የተጫወቱ ጭምር ሀሳቦቻቸውን ሰጥተዋል። ወጣት ተጫዋቾችም ተምሳሌታችን ሲሉ ይህንን ተጫዋች ያነሱታል። ለማንኛውም ብዙ ታሪካዊ ንግግሮችን ያደረጉም አሉ። ካካ እንግዲህ በተለይ በሪያል ማድሪድ አብሮት የተጫወተ ተጫዋች እንደነበር ይታወሳል። ከ2009 እስከ 2013 ባለው እንደዚሁም ካካ 2013 ላይ ወደ ኤስ ሚላን እስካመራበት ድረስ አብረው ተጫውተዋል። በሪያል ማድሪድ በሎስ ብላንኮቹ ቤት በተለይ 3 ዋንጫዎችን በጋራ አሳክተዋል። ላሊጋን በ2011-12 የውድድር ዓመት በተለይ ሪያል ማድሪድ ታሪካዊ የውድድር ዓመት ሲያሳልፍ 100 ነጥብ ሲያሳካ ማለት ነው። ኮፓ ዴል ሬን በ2010 ሲያሳኩ ባርሰሎናን አሸንፈው ማለት ነው አብረው አሳክተዋል። የስፔን ሱፐር ካፕ እንደዚሁ በ2012 አብረው አንስተዋል።
አጋርቷል። ኢንስታግራም ገጹ ላይ እጅግ በጣም ልብ የሚነካ መልእክቱን አጋርቷል፣ አስተላልፎለታል። CR7 ካካ ምንድን ያለው ክርስቲያኖ አንተ ቀደም ሲል ታሪክ ሰርተሃል። ያሳካቸው ነገሮች በሙሉ በትውልዶች ልብ ውስጥ ለዘላለም ይኖራሉ። ለብዙዎቻችን ፍጹም መነሳሳት ስለሆንክ አመሰግናለሁ በማለት እንግዲህ ከታላቅ አክብሮት ጋር ድጋፉን ገልጾለታል። እሱ ብቻ አይደለም በማንቸስተር ዩናይትድ ለረጅም ጊዜ አብሮት የተጫወተው ከ2004 እስከ 2009 አብረው በመጫወት በርካታ ዋንጫዎችን በዩናይትድ ቤት ማሳካት የቻለው ዋይኒ ሩኒም ሐሳቡን ገልጿል። በተለይ ከሩኒ ጋር የእንግሊዝ ፕሪሚየር ሊግን 3 ጊዜ፣ የአውሮፓ ቻምፒየንስ ሊግን 1 ጊዜ፣ ሊግ ካፕን 2 ጊዜ፣ የክለቦች ዓለም ዋንጫን 1 ጊዜ እንደዚሁም ኮሚኒቲ ሺልድን ጨምሮ በጋራ እነዚህን በርካታ ድሎችን ማስመዝገብ ችለዋል። ሩኒ ሐሳቡን ድጋፉን የገለጸው እሱ እውነተኛ ሊቅ ነው፣ ጊዜ ሁሉንም ያሸንፋል፣ አጠቃላይ እግር ኳስ ግን ይህ በጣም አሳዛኝ ቀን ነው ሲል የክስተቱን ከባድነት ገልጾታል። በተለይም ሌላኛው በማንቸስተር ዩናይትድ አብሮት የተጫወተው እንደዚሁም ብዙ ጊዜ CR7ን ሲከራከርለት ሲደግፈው የሚሰማው ሪዮ ፈርዲናንድም እንደዚሁ ሐሳቡን አጋርቷል። ሁሌም ከተቾቹ ይከላከልለታል። ሪዮ ፈርዲናንድ የዓለም ዋንጫ ባለማንሳቱ የታሪክ ታላቅነቱ በፍጹም አይቀንስም፣ የሱ ዝናና አሻራ በፍጹም የማይደፈር ነው ሲል እንደዚሁ ሐሳቡን አጋርቷል። ሌላኛው የቡድን አጋሩ ብሩኖ ፈርናንዴስ ነው። ብሩኖ ፈርናንዴስ በተለይም በዚህ ዓለም ዋንጫ ላይ እየተተቹ ከሚገኙ የፖርቹጋል ተጫዋቾች መካከል አንዱ ነው። ምክንያቱም በማን ዩናይትድ ያሳየውን ድንቅ የውድድር ዓመት በፖርቹጋል ብሔራዊ ቡድን መድገም አልቻለም። ብሩኖ ፈርናንዴስ በድጋፉን አሳይቷል ለክርስቲያኖ ሮናልዶ። እንደዚሁም በቁጭት ነው የተናገረው። ሰዎች እሱ ሲሰለፍና ቡድኑ ሲሸነፍ ብዙ ማውራት ይወዳሉ፣ እሱ ግን በዓለም ላይ ካሉ ስፖርተኞች ሁሉ ታዋቂውና ተወዳጁ ሰው ነው ሲል እንግዲህ ድጋፉንም እንደዚሁ በቁጭት ተናግሯል። ሌሎችም ግን ዓለም አቀፍ ተንታኞችም እንደዚሁ ታዋቂው የእግር ኳስ ሰዎችም አስተያየታቸውን ሰጥተዋል። ታዋቂው የእንግሊዝ እግር ኳስ ሰው የሆነው ጋሪ ሊንከን ይህ የአንድ ታላቅ ዘመን ማብቂያ ነው፣ ሮናልዶ በዓለም ዋንጫ ታሪክ የራሱን ታላቅ አሻራ ጥሏል። ነገር ግን በስፔኑ ጨዋታ ላይ እድሜና ፍጥነቱ በከፍተኛ ሁኔታ መቀነሱ በግልጽ ታይቷል። ስንብቱ ስሜታዊ ቢሆንም የእግር ኳስ ተፈጥሯዊ ሂደት ግን ይህ ነው ሲል ተናግሯል። ሌላኛው እንግዲህ ሐሳቡን ያሰፈረው ሐሳቡን ያጋራው የቀድሞ የአርሰናል እንደዚሁም የቀድሞ የፈረንሳይ ብሔራዊ ቡድን ድንቅ አጥቂው ቴሪ ዳንኤል ኦንሪ ነው። ሮናልዶን መውቀስ የለብንም፣ እሱ ሁልጊዜ ማሸነፍ ይፈልጋል። ነገር ግን አሰልጣኙ ሮቤርቶ ማርቲኔዝ ቡድኑን ከሮናልዶ ውጪ ማጫወት የሚችልበትን ስልት በመቅረጽ ነበረበት። በ41 ዓመት ተጫዋች ላይ ብቻ ተመስርቶ የዓለም ዋንጫ ማሸነፍ አይቻልም ሲል የአሰልጣኙን ስልታዊ ስህተት ነቅፏል። በነገራችን ላይ ሮቤርቶ ማርቲኔዝ ከስፔን ብሔራዊ ቡድን ሽንፈት በኋላ ያው ከፖርቹጋል ብሔራዊ ቡድን ጋር መለያየቱ ሆኗል። እነዚህ ቀድሞ ተጫዋቾች ይህን እንግዲህ የሚያነሱበት ምክንያት CR7 ዋንጫው ይገባዋል፣ ይህን ዋንጫ ማሸነፍ ከቻለ ደግሞ አንዳንድ ጊዜ እሱን ማስቀመጥም ካለባቸውና ሌሎች ደግሞ በእድሜ አነስ ያሉ እንደነ ጎንካሎ ራሞስ ያሉ ተጫዋቾችን አሰልፎም ቢሆን ሌላ ስልት በመንደፍም ፖርቹጋልን እንደዚሁም ደግሞ ራሱ CR7ንም አሸናፊ ማድረግ ይቻላል ከሚል የመነጨ ሐሳባቸው እንደሆነ ማንሳት ይቻላል። ማህበራዊ ሚዲያዎች ላይ የሮናልዶ ታማኝ አድናቂዎች በታላቅ ሐዘን ውስጥ ሆነው ሐሳባቸውን አጋርተዋል። በ6 የተለያዩ የዓለም ዋንጫዎች ላይ ጎል ያስቆጠርክ ብቸኛው ተጫዋች ነህ፣ ለሰጠን ትውስታዎች ሁሉ እናመሰግናለን፣ greatest of all time እያሉ ስሜታቸውንም እየገለጹ ይገኛሉ። እንግዲህ ወዳጆቼ አንድ እውነታ አለ። CR7 የዓለም ዋንጫውን አላነሳም፣ ነገር ግን ላለፉት 20 ዓመታት እግር ኳስን የገዛም ለቢሊዮን ወጣቶች መነሳሳትን የፈጠረ በታሪክ ብዙ ግብ ያስቆጠረና የእግር ኳስን ትርጉም የቀየረ ታሪካዊ ተጫዋች ነው። ያለ ዓለም ዋንጫ ክብር የሚዘጋው ምዕራፍ የሱን ታላቅነትም ሊሸፍነው አይችልም። ለማንኛውም ተመልካቾች እነማን ምን አሉ በሚል ርዕስ ያነሷቸው ሐሳቦች ይህን ይመስሉ ነበረ። እናንተ ምን ትላላችሁ? ሐሳባችሁን አጋሩኝ። ሰብስክራይብ፣ ላይክ ማድረግም እንዳይረሳ።